ወንዶች ብልታችሁ እንዲተልቅ የምትፈልጉ ከሆነ ቶሎ መጨረስ የምትቸገሩ ከሆነ ብልት የማይቆምላችሁ ከሆነ ለሁሉም መድኃኒት ቫያግራ ነው። ማን እንዳላችሁ አላውቅም። ምክንያቱም የጎንዮሽ ጉዳቱን ሳታውቁ ይሄንን መድኃኒት በጣም አቢዩዝ እያደረጋችሁት ነው። የማየት ችግር፣ የመስማት ችግር፣ ስትሮክ፣ ልብ ድካም እንደዚህ አይነት ጉዳት ሊያመጣ እንደሚችል የሆነ ያህል መረጃ ሊኖራችሁ ይገባል። ይሄ መድኃኒት እንዴት ነው የሚሰራው? ቤዚክሊ ቫያግራ ማለት የደም ትቦን ያላለዋል። ልክ የደም ትቦ ሲላላ በቂ ደም ዝውውር ይሄዳል። ወደ ብልት ሲሄድ ብልት ይቆማል ማለት ነው። ማሰብ ያለባችሁ ግን ደም ትቦ የሙሉ ሰውነታችሁ ነው የሚላለው። ያ ሰው ኦልሬዲ ለግፊት መድኃኒት እየወሰደ ከሆነ ልብ ድካም ካለበት ኦር የደም ትቦ መጥበብ አይነት ነገር ካለ ልክ ይሄንን መድኃኒት ሲወስድ በቂ ደም ዝውውር ወደ ጭንቅላት አይደርስም። ስትሮክ ሊፈጠር ይችላል። ወደ ልብ አይደርስም። ልብ ድካም ሊፈጠር ይችላል። ኦር በአጠቃላይ ሃይፖ ሊገባ ይችላል ማለት ነው። ያ ሰው ቀለል አድርጋችሁ የምትወስዱት መድኃኒት አይደለም። ቫያግራ ስፔሲፊክሊ ደግሞ ማን ነው መውሰድ የሌለበት? አንደኛ ለግፊት መድኃኒት እየወሰደ ከሆነ ልብ ድካም ካለበት ያ ሰው HIV ታካሚ ከሆነ ይሄንን መድኃኒት ጭራሽ መጠጋት የለባችሁ። እንደዚህ አይነት ችግር የሚያስቸግራችሁ ከሆነ አንደኛ የትኛው በመድኃኒት ብልት አይተልቅም። ይሄንን ሁላችሁም ማወቅ ያለባችሁ ነገር ነው። ሁለተኛ ደግሞ ብልት መቆም ችግር ከሆነ ደም ዝውውር ላይ ብቻ ሳይሆን የነርቭ የሆርሞን ችግር ስለሆነ እሱን ቼክ አድርጋችሁ መታከም ነው የሚያስፈልገው።